For your surprise, in North America, in Asia, in Africa, and in Europe, you know how many full-fledged professors we have from our batch? 18. 18 ፕሮፌሰሮች አሉ። ሌላ ለየት የሚያደርገን ነገር ምንድን ነው? among ourselves ያለን ፍቅርና መተሳሰብ። አሁን ደግሞ 35ኛ ዓመታችንን እያከበርን ነው። የቻይና ባች የባቲ አንደኛ ደረጃ ትምህርት ቤትን በመጠኑም ቢሆን ለመደገፍ ስንል 100 ሺህ ብር በዛሬው ቀን በስሩ ዩኒቨርሲቲ ማኔጅመንት እናስረክባለን። 79 ዓመተ ምህረት የዩኒቨርሲቲ መግቢያ ነጥብ አስመዝግበው ከተለያዩ የኢትዮጵያ አካባቢዎች ተሰባስበው የዛን ጊዜ የአለማያ ግብርና ዩኒቨርሲቲ የዛሬው ሐረማያ ዩኒቨርሲቲ ተመድበው ወደማያውቁት የሀገራቸው አካባቢ ወይም ዩኒቨርሲቲ በደስታ የመጡ የዛኔ ለግላጋ ወጣቶች የዛሬ ጎልማሶች የ35ኛ ዓመት ምረቃ በዓላቸውን ለማክበር ጓደኞቻቸውን ወክለው ከያሉበት ተሰባስበው የመጡ ናቸው። እንኳን ደህና መጣችሁ። እባካችሁ ካላችሁበት በመነሳት እጃችሁን በማወዛወዝ ከዛሬዎቹ ምሩቃን ጋር ተዋወቁ። የዛሬዎቹን ባለተስፋ ምሩቃን የነገ ሐረማያ ዩኒቨርሲቲ አሉሚናይ የእናንተ ተተኪዎችን እንኳን ደስ አላችሁ፣ እንደኛ ብርቱ ሁኑ በሏቸው። አመሰግናለሁ። ተቀመጡ። የሰን በሚገባ አገልግላችሁ ከሁሉም በላይ ወልዳችሁ ከብዳችሁ ሁሉን አይታችሁ የዛሬውን የ35ኛ ዓመት የምረቃ በዓላችሁን ለማክበር አበቃችሁ እላለሁ። የእውቀት ፍሬ ያገኛችሁበትን ዩኒቨርሲቲ መጥታችሁ በመጎብኘታችሁና በመካከላችን በመገኘታችሁ በዩኒቨርሲቲ ስም እጅግ ላመሰግን እወዳለሁ። እንደከዚህ በፊቱ ሁሉ ሐረማያ ዩኒቨርሲቲን በምትችሉት ሁሉ ማገልገላችሁን እንዳታቆሙ በትህትና እጠይቃለሁ። ከዚህ ቀጥሎ የዩኒቨርሲቲው አሉሚናይ የ1982 ዓመተ ምህረት ምሩቃን ተወካይ ዶክተር ታደለ ደሴ ንግግር እንዲያደርጉ በትህትና ወደ መድረክ እጠራለሁ። I don't know እንዴት ደስ እንደምትሉ አትጠይቁኝ። I don't have written የተጻፈ ነገር የለኝም። እንዲሁ ፊል ያደረኩትን ለመናገር እሞክራለሁ። እኛ የ1982 ዓመተ ምህረት ከዚህ ዩኒቨርሲቲ ተመራቂዎች የዛሬ 79 ዓመት ወደዚህ ዩኒቨርሲቲ ስንገባ የነበረውን መንፈስና ስንወጣ የነበረውን መንፈስ በጥቂቱ ጫር ለማድረግ እሞክራለሁ። በቅጽል ስማችን ቻይና ባች ነው የምንባለው። ለምን ቻይና ባች እንደተባል ትንሽዬ ማብራሪያ ልስጣችሁ። አንደኛ በዩኒቨርሲቲው ታሪክ ውስጥ በዚያን ጊዜ ትልቁ ቁጥር የገባው በእኛ ጊዜ ነው። ዶንት ጌት ሰርፕራይዝ። ቁጥሩ ስንት እንደነበረ ንገራችሁ? 630 እና ዛሬ ያላችሁበትን ይሁን። ያ ቁጥር ትልቅ ቁጥር ሆኖ ቻይና ባች ተባለ። ቻይና ባች የሚታወቅበት በጣም ጎበዝ ተማሪዎች የነበሩበት ከአንደኛ ዓመት ጀምሮ እስከ 4ኛ ዓመት ድረስ የላይብራሪ መስኮት ላይብራሪ ቀድሞ ለመግባት የሚሰበርበት መስታወት በመስበር የምንታወቅ፣ ሌላ የምንታወቅበት ነገር በጣም በጥባጮች፣ አመፀኞች፣ በበነነ በተነነው በትንሿም በትልቋም ረብሻ ማስነሳት በጣም የምንወድ ባጮች ነበር። ቅድም እንዳልኳችሁ በጣም ጎበዞች ነን ብያችኋለሁ። For your surprise, in North America, in Asia, in Africa, and in Europe, you know how many full-fledged professors we have from our batch? 18. 18 ፕሮፌሰሮች አሉ። በዓለም አቀፍ የምርምር ተቋማት including the CGIAR system where I work, and I work as a principal scientist,
ለቁጥር የሚያስቸግር የኛ ባች ሲጂአይአር ሲስተም ውስጥ በተለያየ ዘርፍ ፕሪንሲፓል ሳይንቲስት፣ ሲኒየር ሳይንቲስት ወይም ሳይንቲስት ሆኖ ይሰራል። ሌላ ለየት የሚያደርገን ነገር ምንድን ነው? አመንግ አወርሰልፍስ ያለን ፍቅርና መተሳሰብ። ይሄ በዓል ዛሬ ማለት ነው ለሶስተኛ ጊዜ ነው የምናከብረው። 20ኛ ዓመታችንን አክብረናል። 30ኛ ዓመታችንን እዚህ መጠን ለማክበር ስንል ኮቪድ የሚባል ሰይጣን መጥቶ ሳንመጣ ቀረን እንጂ ተዘጋጅተን ነበር። አሁን ደግሞ 35ኛ ዓመታችንን እያከበርን ነው። ባለፈው ሳምንት ቅዳሜና እሑድ አዲስ አበባ ግራንድ የሆነ ሴሌብሬሽን ነበረ። ዌር 108 የኛ ባቾች በአካል የተገኙበትና አባውት 20 ወይም 20 አካባቢ ኦንላይን ቨርቹዋሊ የተከታተሉት ዝግጅት ነበር። እዚህ ዝግጅት ላይ ላስት ዊክ 3 መሰረታዊ ኢቨንቶች ሀፕን አድርገዋል። አንደኛ እኛ ከዛሬ 35 ዓመት በፊት ስንመረቅ እንደ ፕሮፌሰር ገቢሳ እንግዳ የነበሩት ፕሮፌሰር አሻግሬ ይግለጡ አድሬስ አድርገውናል። ፕሮፌሰር አሻግሬ ይግለጡን የማታውቁ በቀድሞ መንግስት ጊዜ ምክትል ጠቅላይ ሚኒስትር የነበሩ አሁን ግን አሜሪካ ነገር የሚገኝ ሳውዘርን ዩኒቨርሲቲ ውስጥ የኢኮኖሚክስ ፕሮፌሰር ናቸው። ሌላ አድሬስ ያደረጉንና እኛንም ልባችንን ያሞቀው ነገር ቀደም የነበሩት በዚያን ጊዜ የነበሩት ፕሬዚዳንት ዶክተር ደጀኔ መኮንን ቨርቹዋሊ ከአሜሪካን ሀገር አድሬስ አድርገውናል። ሞስት ኢምፖርታንት እሺ ተመረቅን፣ እዚህ ደረስ፣ እውቀት ልምድ አካበት፣ ምን እናድርግ ለዩኒቨርሲቲያችንና ለሀገራችን የሚል ትልቅ ዲቤት ትልቅ ምክክር ከተደረገ በኋላ የቻይና ባች ሪሰርች ዴቨሎፕመንት ኤንድ አድቫይዘሪ ሰርቪስ ሼር ካምፓኒ አቋቁመናል። በመካከላችንም የሼር ካምፓኒው አደራጅ ኮሚቴ ሊቀመንበር ዶክተር ዳንኤል ተመስገን ይገኛል። ዶክተር ዳንኤል ፕሊዝ ወርሺ ኦካም። ከዚህ ባሻገር ምን እናድርግ ብለን እንግዲህ ሁላችንም እንዳልኳችሁ ሰክሰስፉል ነን ብለናል። ሰክሰስ በራሱ መለኪያው የተለያየ ነው ለእያንዳንዱ ሰው አይደል? ከመሃላችን የተጎዱ የሉም ማለት አይደለም። ለ6 እና 7 ለሚሆኑ በህመም በተለያየ ምክንያት ለተጎዱ አባሎቻችን የአንዳንድ 100 ሺህ ብር መደጎሚያ እንዲሆናቸው ስጦታ አበርክተናል። ሌላ አብዛኞቻችሁ ላታውቁት የምትችሉ ነገር ግን እኛ በተለይም እነ ፕሮፌሰር ገቢሳ በደንብ የሚያስታውሱት አለማያ ኤሌመንተሪ ስኩል በዚህ ዩኒቨርሲቲ ድጋፍ እንደተቋቋመ ፕሮፌሰር ገቢሳ ታስታውሳለህ። መሀላችን ስማቸው ሊጠፋብኝ ነው፣ በጣም ይቅርታ፣ የባቴ አንደኛ ደረጃ ትምህርት ቤት ዳይሬክተር ይገኛሉ። የቻይና ባች የባቴ አንደኛ ደረጃ ትምህርት ቤትን በመጠኑም ቢሆን ለመደገፍ ስንል 100 ሺህ ብር በዛሬው ቀን በስሩ ዩኒቨርሲቲ ማኔጅመንት እናስረክባለን። አንዲት ነገር ልናገርና ወደ ሽልማት ፕሮግራማችን እንግባ። What's education for you? To me, education gives you just one simple thing. You know what? It gives you only prepared mind. Prepared mind to think. And to think not outside of the box, but without the box. What my advice for you guys is go out and face the challenge. When you face the challenge, I know you will fail. When you fail, don't give up. Stand up again. This time, you will be standing with experience. I know your teachers, your professors were giving you data,
information. I'm not sure about knowledge, maybe knowledge too, but I advise you, the day you go out of this campus, try to change, to convert that data, that information, and that knowledge into wisdom. If you do that, you will be successful. This world is sometimes harsh and unwelcoming, but the difference is for those who have that vision to achieve their intended goal, you need to work and work and work. You need to read and read and read. My message to the young is, please, whatever you are getting from TikTok, whatever you are getting from Facebook, it's not knowledge. Trust me, it's not. Please, please read books that will make you a human being. Thank you very much.